ሃሌሉያ ወንጌል እግዚአብሔር አስቀድሞ ለኛ ያዘጋጀው የመዳን መንገድ ሲሆን ስለዚህም ነገር ሲነግረን በሮሜ ምዕራፍ 1 ከ3 ጀምሮ እንደዚህ ይላል ይህም ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው እርሱም ጌታችን ኢየሱስ ክርስቶስ ነው ስለዚህ መጽሐፋችን እንደሚለን ወንጌል ስለማንም ወይም ስለምንም አይደለም ነገር ግን ከአብ ዘንድ ወደዚህ ምድር የመጣው ስለ ኃጢአታችን የሞተው የተሰቀለው የተተፋበትን የተቀበረው ነገር ግን ሞት ሊይዘው ስለማይችል በሶስተኛው ቀን ከሙታን የተነሳው አሁን በአብ ቀኝ ያለው ደግሞም ሳይዘገይ በእርሱ ያመነው ተስፋ ያደረግንበትን ሊወስደን የሚመጣው ኢየሱስ ክርስቶስ የሚያወራ የሚታደግ የሚያሞት ስለሚሆን ወንጌል